አምላክ ሰው አይደለም የሚለው ቃል ኢየሱስ አምላክ መሆኑን ይቃረናልን? በሙስሊም ወገኖቻችን በተለይም እንደ አህመዲን ባሉ ጸሐፊዎች ዘንድ ብዙ ጊዜ የሚነሳ አንድ የተለመደ ጥያቄ አለ። ጥያቄውም መጽሐፍ ቅዱስ በዘኍልቍ 23:19 በአንደኛ ሳሙኤል 15:29 እና በሆሴዕ 11:9 ላይ እግዚአብሔር ሰው አይደለም ይላል። ታዲያ ክርስቲያኖች እንዴት ኢየሱስን አምላክ ነው ትላላችሁ? ይህ መጽሐፉን መቃረን አይደለምን? የሚል ጥያቄ ነው። የጥቅሶቹ መነሻ ሐሳብና አውድ በብሉይ ኪዳን የተጠቀሱት እነዚህ ጥቅሶች ዋና ዓላማቸው እግዚአብሔርን ሰው መሆን እንደማይችል ለመናገር ሳይሆን የእግዚአብሔርን ቅድስና ከሰው ድካም ጋር በማነጻጸር ለማሳየት ነው። ዘኍልቍ 23:19 ይዋሽ ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም ይላል። የዚህ ቃል መልእክት ሰው ውሸታም ነው፣ እግዚአብሔር ግን አይዋሽም ማለት ነው። ሰው ቃሉን ያፈርሳል፣ ይጸጽታል፣ እግዚአብሔር ግን ታማኝ ነው። ኢየሱስ ክርስቶስ ሰው ቢሆንም ቅዱስና ኃጢአት የሌለበት አምላክ ስለሆነ ይህንን ቃል አይቃረንም። ሆሴዕ 11:9 አምላክ ነኝ እንጂ ሰው አይደለሁምና በቁጣ አልመጣም ይላል። ይህ የሚያሳየው የእግዚአብሔርን ምሕረት ነው። ሰው ቶሎ ይቆጣል፣ ይበቀላል፣ እግዚአብሔር ግን ታጋሽ ነው። ስለዚህ ጥቅሶቹ የሚናገሩት ስለ እግዚአብሔር ባህሪ፣ ታማኝነትና ቅድስና እንጂ እግዚአብሔር ወደፊት ሰው ሆኖ መገለጡን የሚከለክሉ አይደሉም። እስኪ በምሳሌ የጋለ ብረትና እሳት። አንድ ወፍራም ብረት በጠረጴዛ ላይ ተቀምጧል እንበል። ይህ ብረት ወደ እሳት ከመግባቱ በፊት ስለ ራሱ እንዲህ ይላል፣ እኔ ብረት ነኝ እንጂ እሳት አይደለሁም፣ ብርሃን አይደለሁም፣ ብነካችሁም አላቃጥልም። ይህ ንግግር 100% እውነት ነው። ብረቱ በባህሪው ቀዝቃዛና ጠንካራ እንጂ የሚያቃጥል እሳት አይደለምና። አሁን ይህንን ብረት ወደ እቶን እሳት ብንከተውና ቢቀላ ብረቱ የእሳቱን ባህሪ ማቃጠልና ብርሃንን ገንዘቡ ያደርጋል። አሁን ብረቱን ብንነካው ያቃጥላል። ብረቱ እሳት ውስጥ ሆኖ እያቃጠለ በፊት እኔ እሳት አይደለሁም አላቃጥልም ብሎ የተናገረው ንግግር ውሸት ይሆንልን? መልሱ በፍጹም ውሸት አይሆንም። ለምን? አንደኛ ባህሪው አልተለወጠምና። ብረቱ እሳት ውስጥ ሆኖ ያቃጠለ እንኳን በባህሪው ባይኔቸር ብረት ነው እንጂ ወደ እሳትነት አልተለወጠም። አሁንም እኮ ብረት ነው። ስለዚህ እሳት አይደለሁም ማለቱ እሳት ውስጥ ከገባ በኋላም እውነት ነው። ሁለተኛ የማቃጠል አቅሙ የተገኘው ከተዋህዶ ነውና። አሁን የሚያቃጥለው በራሱ በብረትነት ተፈጥሮ ሳይሆን ከእሳቱ ጋር ስለተዋህደ ነው። ወደ እግዚአብሔር ቃል ስንመጣ ይህንን ምሳሌ ወደ ጠየቁት ጥያቄ እናምጣው። በብሉይ ኪዳን ብረቱ ከእሳቱ ውጪ ሳለ እግዚአብሔር ሰው አይደለሁም ዘኍልቍ 23:19 ሲል እንደ ብረቱ ንግግር ማለት ነው። ትርጉሙም በመለኮታዊ ባህሪዬ ባይኔቸር መንፈስ ነኝ እንጂ እንደ ሰው ሥጋና ደም ያለኝ ፍጡር አይደለሁም ማለት ነው። ይህ ንግግር ምንጊዜም እውነት ነው። እግዚአብሔር ወደፊት ሰው ቢሆንም እንኳን መለኮቱ ወደ ሰውነት አይለወጥምና እንደ ብረቱ ወደ እሳትነት እንደማይለወጠው። በአዲስ ኪዳን ብረቱ ከእሳቱ ጋር ሲዋሃድ ልክ ብረቱ ከእሳቱ ጋር ተዋህዶ የጋለ ብረት እንደሆነ መለኮትም ከሥጋ ጋር ተዋህዶ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ሆነ። አሁን ኢየሱስን ስናየው ይራባል፣ ይጠማል፣ ይሞታል፣ እንደ ብረቱ መታየት። በተመሳሳይ ሰዓት ሙታንን ያስነሳል፣ ይፈውሳል፣ እንደ እሳቱ ማቃጠል ወይም ብርሃን። የንጽሕና አገላለጽ ብረቱ በእሳት ሲዋሃድ ሲቀላ በሚያስደንቅ ሁኔታ የብረቱ ተፈጥሮአዊ ድካሞች ይጠፋሉ። ብረቱ በእሳቱ ተዋህዶ ከቀላ በኋላ ምንም አይነት ዝገት ሊይዘው አይችልም። በእሳቱ ኃይል ስለተደገፈ ቅርጹ በቀላሉ አይቀያየርም ወይም አይጸጸትም። ብረቱ አሁንም ብረት ነው። ነገር ግን በእሳቱ ስለተደገፈና ስለተዋሃደ የብረቱ ተፈጥሮአዊ ድካሞችና ጉድለቶች በእሳቱ ንጽሕና ምክንያት ከእንግዲህ አይገለጡበትም።
ኢየሱስ ክርስቶስም የጋለ ብረት ምሳሌ ነው። ፍጹም አምላክ፣ ፍጹም ሰው ነው። የኢየሱስ ሰውነት ሥጋ ወይም ትስብዕት ከድንግል ማርያም ተነስቶ እውነተኛ የሰው ባህሪ አለው እንደ ብረት። ይህ ሰውነት ግን ከመለኮት ወይም ከእሳት ጋር ተዋህዷል። በዚህ ተዋህዶ ምክንያት የሰዎች ባህሪ የሆኑት ውሸትና የኃጢአት ዝንባሌ እንደ ብረቱ ዝገት በመለኮቱ ንጽሕና ምክንያት ከኢየሱስ ሰውነት ሙሉ በሙሉ ተነቅለዋል። ስለዚህ ዘኍልቍ 23:19 እግዚአብሔር ሰው አይደለም ይዋሽ ዘንድ ሲል፣ ኢየሱስ ክርስቶስም ሰው ሆኖ ሳለ ከአምላክነቱ በተዋህዶ ስር ስለሆነ ፍጹም የማይዋሽ ፍጹም የማይለወጥና የማይጸጸት ሰው ነው። እግዚአብሔር አይዋሽም፣ ኢየሱስም አይዋሽም። መጽሐፍ ቅዱስ እርሱም ኃጢአት አልሰራም፣ በአፉም ተንኮል አልተገኘበትም በማለት ይህንን አረጋግጧል። ተዋህዶ የሰውን ባህሪ አምላኪ በሆነ ንጽሕና ደግፎታል ማለት ነው። ልክ የጋለ ብረት አሁን እሳት ነኝ ብሎ መናገሩ ትክክል እንደሆነ ሁሉ ኢየሱስ ክርስቶስም እኔ አምላክ ነኝ ብሎ መናገሩ ትክክል ነው። እንዲሁም ሰውነቱ ከአምላክነት ጋር ስለተዋሐደ እንደ ሰው አይዋሽም። ዘኍልቍ 23:19 ኦርቶዶክሳዊት ቤተ ክርስቲያን አምላክ ሰው ሆነ ስትል መለኮት ወደ ሥጋነት ተለውጦ ወይም ጠፋ ማለት አይደለም። አምላክ ሰው አይደለም የሚለው ቃል ለእግዚአብሔር የባህሪ መለኮቱ ዲቫይን ኔቸር ነው። መለኮት በባህሪው ሥጋ አይደለምና። ኢየሱስ ሰው ነው የምንለው ደግሞ ስለ ተዋህዶ ኢንካርኔሽን ነው። ስለዚህ አምላክ በባህሪው መንፈስ ስለሆነ ሰው አይደለም፣ ነገር ግን በልዩና ድንቅ አሰራር በምስጢረ ሥጋዌ ከድንግል ማርያም ሥጋና ነፍስ ነስቶ ፍጹም ሰው ሆኗል። ይህ የእግዚአብሔርን ሁሉን ቻይነት የሚያሳይ እንጂ ጥቅሶቹን የሚቃረን አይደለም። እሳቱን ተናጋሪ እናድርገው። እቀዘቅዝ ዘንድ ብረት አይደለሁም። የዘኍልቍ 23:19 ጥቅስ ይጸጸት ዘንድ የሰው ልጅ አይደለም የሚለው የእግዚአብሔርን የማይለወጥ ጽናትና ታማኝነት ይገልጻል። እሳቱ ይህንን መለኮታዊ ባህሪ እናብራራበት። እሳቱ ዘላለማዊ ባህሪ፣ የአለመለዋወጥ ቃል። እሳቱ መለኮት ከብረት ጋር ከመዋህዱ በፊት ስለ ራሱና ስለሚመጣው ውሳኔ ሲናገር እኔ እሳት ነኝ እንጂ ብረት አይደለሁም፣ እቀዘቅዝ ዘንድ ሙቀቴን አጥቼ ለወጥ ዘንድ የሰው ልጅ አይደለሁም። ማብራሪያ፣ እሳቱ ይህንን ሲናገር የሙቀቴ ምንጭ ዘላለማዊ ነው፣ እንደ ብረት ባህሪ ለውጫዊ ሁኔታ የምለወጥ አይደለሁም ማለቱ ነው። ይህም የእግዚአብሔርን በባህሪው አይጸጸትም አይለወጥም የሚለውን መለኮታዊ እውነት ያጸናል። የመዋሃዱ ምስጢር ትስብዕት ወይም ሥጋዌ። የእሳቱ ባህሪ ሳይቀየር ብረቱን ለመዋሃድ ወሰነ። ተዋህዶ። እሳቱ ሙሉ በሙሉ ብረቱን ሲይዘው ሁለቱ አንድ አካል ሆኑ፣ የጋለ ብረት። ስለዚህ ብረቱ እንዴት ማቃጠል ቻለ? የኃይል ሽግግር። እዚህ ላይ ወሳኙነቱ ባለ ብረቱ ሰውነቱ በራሱ ተፈጥሮ አያቃጥልም። እግዚአብሔር ሰው በሆነ ጊዜ የኃጢአት ባህሪ የለውም። ነገር ግን ከእሳቱ ጋር ስለተዋህደው የማቃጠልን የማዳንን የኃይልን ባህሪ ገንዘቡ አደረገው። ውጤት፣ አሁን ያ ብረት ኃይል አግኝቷል። እሱን የሚነካ ማንኛውም አካል ይቃጠላል፣ ይድናል፣ ይጸድቃል። የእሳቱ ቃል ጸንቷል። እሳቱ እቀዘቅዝ ዘንድ ብረት አይደለሁም ብሎ የተናገረው ቃል እውነት ነው። እሳቱ አልቀዘቅዘምም፣ መለኮት አልተለወጠምም። ነገር ግን ያንን የማይለወጥ ሙቀቱና ኃይሉን ለተዋህደው ብረት አጋርቶታል። ኢየሱስ ክርስቶስም ሰውነቱን ከመለኮቱ ጋር ስላዋህደው፣ አንድ መለኮቱ እሳቱ አልተለወተም፣ አልቀዘቀዘምም። ስለዚህ እግዚአብሔር አይጸጸትም የሚለው ቃል ዘላለማዊ እውነት ነው። ሁለት ሰውነቱ ደግሞ በመለኮታዊ ሙቀት ስለተደገፈ አልዋሸምም፣ ዝቅት ወይም ቆሻሻ አልያዘምም። ስለዚህ ሰው መሆን የተጀመረው በእግዚአብሔር ፈቃድ ሲሆን የሰውነቱን ድካም ደግሞ በእግዚአብሔር ንጽሕና ስለተሸፈነ በብሉይ ኪዳን የተነገረውን የእግዚአብሔርን ፍጹምነት በፍጹም አይቃረንም።